ከዚህ ቪዲዮ በኋላ የቁርአንን ግማሹን ወይም 50% ትርጉም ማወቅ ትችላላችሁ። በዛሬውና በቀጣይ ተከታታይ ቪዲዮዎች በቁርአን ውስጥ ከሚገኙ ቃላት ግማሽ የሚሆኑትን የምናይ ይሆናል። በቁርአን ውስጥ የሚገኙ ቃላት አጠቃላይ ብዛታቸው ወደ 78000 የሚደርስ ሲሆን ከነዚህ መካከል ወደ 40000 አካባቢ የሚደርሱት የተደጋገሙ 120 ቃላት ብቻ ናቸው። እነዚህ ቃላት አንዳንዶቹ በመቶዎች አንዳንዶቹ በሺህ ጊዜ ተደጋግመው የተጠቀሱ ናቸው። ታዲያ እነዚህን 120 ቃላት ትርጉማቸውንና በአረፍተ ነገር ውስጥ የሚኖራቸውን የአገባብና የአነባብ ሁኔታ ጠንቅቆ ማወቅ የቁርአንን 50%ን ወይም ግማሹን ማወቅ ማለት ነው። በዛሬው ቪዲዮ ከነዚህ ቃላት መካከል በብዛት የተደጋገሙትን ትርጉማቸውንና በቁርአን አንቀጽ ውስጥ ያላቸውን አገባብ እንመለከታለን። هذا ይህ ማለት ነው። هذه